የአመልድ ኢትዮጵያ የልማት አሻራ በ1976 ዓመተ ምህረት በኢትዮጵያ ታሪክ የማይረሳ የፈተና ዘመን ነበር። ያኔ ተፈጥሮና ሰው ሰራሽ ምክንያቶች ተደራርበው ህዝባችንን ለከፍተኛ ችግር በዳረጉበት ወቅት በጥቂት በጎ ፈቃደኞች ለችግር ደራሽ ሆኖ የተመሰረተው ግብረሰናይ ድርጅት ዛሬ አድጎና ጎልምሶ አመልድ ኢትዮጵያ ሆኗል። ላለፉት 40 ዓመታት ከእርዳታ ሰጪነት ወደ ዘላቂ የልማት መሐንዲስነት የተሸጋገረ ጉዞም አሳይቷል። የድርጅታችን አካሄድ ወቅታዊ ችግርን መፍታት ብቻ ሳይሆን ትሪፕል ኔክሰስ ወይም ስሉስ ማዕዘናዊ ግንኙነት የምንለውን መርህ የሚከተል ነው። ይህም ሰብአዊ አገልግሎትን፣ ልማትንና ሰላምን አጣምሮ መራመድ ማለት ሲሆን ራዕያችን ደግሞ በኢትዮጵያ አስተማማኝ የልማት አጋርና የለውጥ አመቻች ሆኖ መገኘት ነው። አመልድ ኢትዮጵያ ላለፉት 40 ዓመታት ተከታታይነት ያለው እድገት በማስመዝገብ በሰብአዊ ድጋፍና በልማት ስራዎች የበኩሉን አስተዋጽኦ አበርክቷል። የህብረተሰቡን ስር የሰደደ ድህነት ለማስወገድ ስልታዊ እቅድ አዘጋጅቶ 5 ዋና ዋና የልማት ፕሮግራሞች ላይ እየተገበረ ይገኛል። የመጀመሪያው የደን አካባቢና የአየር ንብረት ለውጥ ፕሮግራም ሲሆን መሬትን መልሶ ማልበስ ህይወትን መልሶ ማግኘት ነውና አረንጓዴ መር ልማትን በማስፋፋት የአየር ንብረት ለውጥን በጽናት በመጋፈጥ የተራቆተውን የተፈጥሮ ሀብት ለመመለስ እየተጋን ነው። አመልድን የገነባልና ከዚያ ሲገነባልና አመት ከ2 ወር ከ3 ወር ይሆነዋል። ለጥቅም ውሎልናል። ለቅልጥፍና ወጥ ሻይ ይሰራልናል። ከምድጃው ከሳቱ ቅልጥፍና ያለው ከዚያ ጢስ ተወግዱልናል። ለአይናችን በሽታ ጢሱ ለሳምባችን በሽታ ይሆን ነበር፣ ያውላ ተወግዱልናል። ከዚያ በኋላ ደግሞ ኮንፈሱ ለድንች ለጎመን ጥቅም አውላል። መብራቱ ለልጆቹ ያጠናሉ። ከዚያ በበራ ቁጥር ስራ የሚሸት ስራ እንሰራለን። ትምህርቴን ከጨረስኩ 10 ዓመቴ ነው። 10 ዓመቴን ጨርሼ 10 ዓመት ሙሉ ጨርሼ ግን ስራ ፍለጋም ሌላ ቦታም ተንቀሳቅሼ ምንም አማራጭ ሳጣ ወደ ሀገሬ ተመጥቼ ሀገሬ ቁጭ ብዬ ነበር። ከዛ ወደዚህ ስራ ለመስራትም ይሄ በጣም የተጋጋጠና ከጥቅም ውጪ የነበረ ተፋሰስ ነበር፣ ጨጨሮባ ተፋሰስ ማለት ነው። ወጣቶችን በተፋሰስ ጨጨሮባ እስከ ክልል ድረስ ተሞክሮ ስላማረና ስለተሻሻለ ማለት ነው እዛ ቦታ መስራት አለብኝ በሚል ገብቶ ይህንም ማንም መንጋዎችን ስልጠና ወስደን 40 ቀፎ አዘጋጅተን ከ40 ቀፎ ግን የግሪው ጊዜ አዲስ ስለሆነ የቅርብ ጊዜ ስለሆነ 20 ኪሎ ግራም አግኝተናል። መሰረት ያደረገ የተፋሰስ ልማት እንሰራለን። ከዚህ ጎን ለጎን ደን ከመጠበቅና ከማልማት ጋራ ዝሮ ደንን የሚያወድመው የኃይል አቅርቦት የኃይል ፍላጎት ስለሆነ አማራጭ የኃይል አቅርቦት እንደ ሶላር፣ ባዮጋዝ የመሳሰሉትን እንደዚሁም አገዶ ቆጣቢ ምድጃዎችን በማቅረብ በዚህ በኩል በክልሉ የደን ሽፋን ከፍተኛ አስተዋጽኦ ከሚያደርጉ ተቋማት ግንባር ቀደሙ አመልድ። ውሃ ህይወት በመሆኑ ንጹህ መጠጥ ውሃን ለህብረተሰባችን ተደራሽ በማድረግ ትራኮማንና ተላላፊ በሽታዎችን ለማጥፋትና በመስኖ ቴክኖሎጂም ግብርናችንን ከዝናብ ጥገኝነት ለማላቀቅ በውሃ ስነ ንጽህናና መስኖ ልማት ፕሮግራም በኩል በርካታ ስራዎችን አከናውነናል። የከብቶች የውሃ ችግር ነበረባቸው። ወዲያ ያለፈ ባለ ቦታ ነበረ ተሰደን የምናጠጣው። አሁን ግን በአካባቢያችን እኛም ደግሞ የንጽህናችን አልተጠበቀም ነበረ። አሁን ይሄ ተሰራ ግን የውሃ አልፎልናል። ይሄ ተሰራ ማለት ነው።
ውሃ በጣም ነው የምንሸገረው። የምንጠቀመው ያው እንግዲህ በርቀት እየሄድን ያው ራቅ ብለን በቅርብ አናገኝም። 3 ሰዓት 4 ሰዓት ያስኬዳል። በዚያ በርቀት እየሄድን ያው ደግሞ መጫቶች እየሆንም እንደውም አሁን ነው ጀሪያን የመጣልን። በፊት በእንስራ ነበር የምንቀዳው። በእንስራ ነበር የምንቀዳው። ያው ላያችን ላይ ሲፈላ 3 ሰዓት 4 ሰዓት ነው ጉዞ ራሱ። ከዚያ ስንመጣ ልጆቻችን ያለሳሉ። ማጥባት እንኳን አንችልም። ልጆቻችን ራሱ ማጥባት አንችልም። በእውነት ጭራሽ ነገር በቃ ስቃያችን ስናይ በጣም ደስታ አግኝቶን በጣም ደስ ብሎኛል። እኔ በራሴ ጉዳይ ማለት ነው። ከዚህ በፊት የምንጠቀመው በምንጭ ውሃ ነው። እንስሳትና ሰው ባንድ እየተጠቀምን በጣም የመማድ ያጋም እያደረሰ ነበር። ቆሻሻ ነበር የምንጠቀመው። ስለዚህ እግራችንም ወይም ደግሞ ዝም ብሎ በቃ ስድ የሆነ የምንጭ ውሃ ነው። በርቀትም ደግሞ በያታ የጉልበት ድካም ራሱ ግማሾቻችን በርቀት ግማሾቻችን ያው ብዙ ግብታት የነበረብን እንደገና ለጤናም ጠንክ ሆኖ ነበር በፊት። አመልህን ፕሮጀክት ከመጀመሩም በፊት ቢሆን አረቂ በማውጣት ነው የምንተዳደረው፣ ከብት በማርባት ያው ይሄ ውሃ ከተገነባልን ጀምሮ ስራችንን አስፍተን እየሰራን እንገኛለን። ቦታው ስለማያመች ለዊቸሮ በገንዘብ ነው ያው 10 የሚከፍሉ ከሆነ እኔ 20 ከፍዬ ነው ውሃ ማስመጣ። አሁን ግን ውሃው በጣም ፈታ ስላረገኝ በጣም ደስተኛ ሆኛለሁ። በግብርና ስርዓተ ምግብና በአደጋ ስጋት ቅነሳ ስራ አመራር በኩል ደግሞ ድህነትን በስር ነቀል መንገድ ለመቀየር ማህበረሰባችንን በመንደር ኢኮኖሚና ማህበራዊ ቁጠባ ማህበር ለማቀናጀት ቁጠባን ባህል ያደረገ ስርዓተ ምግቡ የተስተካከለና በገበያ እሴት ሰንሰለት የሚመራ አምራች ዜጋ በመፍጠር ላይ እንገኛለን። በየ15 ቀኑ እንቆጥባት። ዛሬ ግን 1010 ብር አድርገናታል። 61758 ብር ደርሳለች ቁጠባዋ። ዋናው ይቺ አሁን በሰዎች በአባሎቹ ላይ በጣም ተሰራይታለች። እየሰራይ ነው ያሉት። ዶሮ የፈለጉት 10 ዶሮ ይገዛሉ ሳይቸገሩ። ወደ ልልባን እንጀምራለን የሚለው ወደ ልልባን ይጀምራሉ። ይቺ 61000 ብር በጣም መስሪያ ያጡ የተቸገሩ ለውጥ እያመጡ ሲጀ ያው የምጠምቀው ጠላ ነው። ያው ጠላ ጠምቄ ትርፉን ወደምንቆጥባት እያደረኩ ጥቅም ሰጥቶኛል። በመጀመሪያ 300 ብር ከፍ ሲል ደግሞ 500 ብር በመበደር አሁን የ2000 ብር ተበዳሪ ሁኛለሁ። 5 ዶሮች ገዝቻለሁ። ያው ለገቢ ማስገኛ ከቤቴ ጠላ ሻይ እሸጣለሁኝ። ለሱ ብድሩን እየወሰድኩ በደንብ ነው እኔ የጠቀመኝና ለውጥ አግኝቼበታለሁ። ይህ ወንዝ ዶረሞ ይባላል። ያው መነሻው ከዛሬ 3 ዓመት በፊት ያው ባፈርና በጭቃ ብንለው አልቆም ብሎ ኑሮ ያው አመል ድርጅት ገባልን። አመል ድርጅት ገብቶ ያው በሲሚንቶና በማቅረብ ራሳችን ትግል በማድረግ ያው ቀረበልን። ይሄንን መስኖ ወጣልን። ዘንድሮ ወጣልን። ቀድሞ ዘር ያው አመል አዘጋጅቶ ዘር አቀረበልን። ዘራችን አፈላልን። አሁን ዛሬ ራሱን የኔ ብቻ ማለት ነው የኔ ብቻ ስገ 20 ከሻ ይመረታል። ከ20 ከሻ ደግሞ በ800 ሲታሰብ 16000 ብር እንደማገኝ ነው ግምት ውስጥ ያስገብቻለሁት ማለት ነው። በዘንድሮ ዓመት ራሱ ተሰዳጅም የለ ከዚሁ እያለማን እየተንከባከብን እየተጠቀምን ነው። ልማት ሁሉንም ካላካተተ ሙሉ አይሆንምና ሴቶች፣ አካል ጉዳተኞችና ወጣቶች የራሳቸውን ስራ ፈጥረው የኢኮኖሚው ባለቤት እንዲሆኑ የስርዓተ ጾታ አካል ጉዳተኞችን ማካተትና የወጣቶች ስራ እድል ፈጠራ ፕሮግራም በኩልም እየሰራ ነው። ያካተና ሰው እንደዚህ በመዋላችን ራሱ ትልቅ ተስፋ አለ። ብድራቶች ቀጠልኩት በላይ ሀገር እሱ ሰርቶ የሚለገብ ከሆነ ይሰራየ ወማነብ ያን የሰራውን ዲግሪ ያማረ እስካሁን ምን ትዳር ነገር ምን የለም። አሁን ግን ጀከውጀ ይገን ያየው እንጂ ጋር ተጫወኩ ያንን ነው የሚያል ያንን ሲገዘር ተሰጥቼ አርሸ ማላቆ አርሸ በየሰው የተደራጃል አርሶ ሊዘርቶል አረነሉ ወቅቱ ከምን ወቅቱ ሰጥቶኛል። ለሁሉ እንደዚህ ሸተፋና ያለ በደረጃው በጣም ትልቅ ተስፋና በጣም ትልቅ ነገር ነው ያደረጉኝበት ለራሴ ከሰዎች ጋር ማለቴ ጥቅም ነው። እኔን ደግሞ ለውጦኛል፣ እንድናገር ሐሳቤን እንድገልጽ አድርጎኛል። ዛሬም ለወገኖቻችን ደራሽ ነንና አደጋ ሲከሰት ፈጣን ምላሽ በመስጠትና መልሶ በማቋቋም ማህበረሰባችንን ከችግር ለመታደግ
በምግብ እህል አስተዳደርና በአስቸኳይ ጊዜ ድጋፍ ፕሮግራም በኩል ሰፊ ስራ እየሰራን እንገኛለን። አሁን ስንሰራቸው የነበሩትን ድህነትን የማሸነፍ አቅማቸውን በመገንባት ከመለገስ ይልቅ ጉድኝትን በመፍጠር ፓርትነርሺፕ የምንለውን በማምጣት ምርት ከማምረት በላይ እሴት በመጨመር እንዲያተኩሩ ሞር ሪፋይንድ የሆኑ ልዩ የእድገት ውጤት ሊያመጡ የሚችሉ ፕሮግራሞችን እንቀርጻለን። አመልድ ለፕሮጀክት ማስፈጸሚያ ሀብት የሚያገኘው ከለጋሽ ድርጅቶች ከዓለም አቀፍ ተቋማት ነው። ይሄ ፕሮግራም በማስፈጸም በኩል የራሱ የሆነ አሉታዊ ተጽዕኖ አለው። እንዳሰብነው ረጅም ጊዜ እኛ ጋር አይቆይም። ብዙዎቹ ፕሮግራሞች የኛ ፍላጎት ብቻ ሳይሆን የለጋሽ የዶነሩን ፍላጎት ማካተት ይኖርበታል። በዚህ የተነሳ በፕሮግራም ጥራት ላይ ተጽዕኖ አለው። ስለዚህ አመልድ የራሱን የገቢ ምንጭ በመፍጠር ሀብት ወደ ማመንጨት አቅጣጫ ይሄዳል። የተጀመሩ ስራዎች አሉን። ወደዚህ አቅጣጫ ቀስ በቀስ ከውጭ የምናገኘውን ድጋፍ የሚመጥን በሀገር ውስጥ በራሳችን የማመንጨት አቅጣጫ እንከተላለን። ይህ ሁሉ ስኬት የተገኘው በጠንካራ የማኔጅመንት አባላት አመራርና በሰራተኞቻችን የስራ ትጋት ድምር ውጤት በመሆኑ ለድርጅታችን ኩራት ነው። ላለፉት 40 ዓመታት ከ82 በላይ ዓለም አቀፍ ድርጅቶች ጋር በመተባበር በሚሊዮኖች የሚቆጠሩ የህብረተሰባችንን ህይወት መቀየር ችለናል። ከ40 ዓመታት በላይ በሰብአዊና ልማት ስራ ለህብረተሰባችን እድገት፣ ለአካባቢ ጥበቃና ክብር ያለመታከት በመስራት ውጤት እንዳስመዘገብነው ሁሉ በቀጣይ ለምናከናውናቸው የሰብአዊና የልማት ጉዟችን ላይ በትብብር አብረውን እንዲሰሩ የአመልድ ኢትዮጵያ መልእክት ነው።